ከጠረጠረችኝ ችግር የለውም እንሄዳለን። የምንም ማንንም ማየት አንፈልግም። ልጅቷ ያለ በቃ ውጡልን። ይሄ የውሸት ታሪካችሁን ይዛችሁ ሄዱ። በቃ አለቀ። ውሸት አራት ነጥብ በቃ ውሸት አያረግም። ወንድሜ አያረግም። አራት ነጥብ አያረግም። በቃ አላረግም። የሱ ስልክ አለ ራሳችሁን የለም። ይሄ ስለዚህ ነገር አናውራ። ስለዚህ ነገር አናውራ። ዋናው ውብዬ አቀነባብራችሁ ነው የመጣችሁት። በቃ አራት ነጥብ አለ። አቀነባብረው እውነቱን እናወጣዋለን። አንድ ነገር አዳምጪ። አምኗል። ስልኩ የእኔ ነው አለ ውብዬ። በሱ በቃ አውቃ እሷ ትዳራቸውን ልበጠብጥ ነው የመጣችው። ትዳራቸውን ልበጠብጥ ነው የመጣችው። የፕራንክ ጅኒ የተመታ ይሁን። አሚን በሉ ጋይስ፣ አሚን በሉ። ቆይ መጀመሪያ ሰላም ልበላችሁ። ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ እንደተለመደው ይሄ ቪዲዮስ ጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሰብስክራይብ ስታደርጉ ደምቁታን ተጫኑ ማለት ነው። ቤተሰብ ዛሬ እንግዲህ ለየት ባለ ሰው ነው የመጣሁላችሁ። ከዚህ በኋላ ሁሉንም ቀልቀል እያደረግን እናመጣለን። እናንተም ደግሞ በኮሜንት ይሄኛው ሰው ብታመጭልኝ የምትሉትን መጻፍ ትችላላችሁ ማለት ነው። እንግዲህ ዛሬ በናሂ ሄሉ ውብዬ እና እነዚህ ሁለት መንትዮች ማለት ነው ተጀምሯል ጦርነት ማለት ነው። ትንሽ የሚያበሳጨው ነገር የውብዬ ነፍሰ ጡር መሆን ነው። ከዛ ውጭ ግን ማንኛውም ሰው እንደሚሰራው ነው እየሰሩ ያሉት። ግን በፕራንክ መካከል የእሷ ነገር በጣም አሳሳቢ ነው። ብዙዎችን እያስጨነቀ በቃ እንዴት ነው እያተራመሰ ያለው የእሷ ጉዳይ ነው። በነገራችን ላይ ሄሉ ባለችበት ሁሉ ፕራንክ አለ። ይሄን ታውቃላችሁ። በቃ የእሷ ፕራንክ እና የሃይሚ ፕራንክ የተመታ ፕራንክ ነው። በቃ የፕራንክ መቅሰፍት ነው የያዛቸው ማለት ነው። እና የእሷ እጅ ያለበት ይመስለኛል ይሄንን ፕራንክ። ናሂና ውብዬ ፕራንክ እየተደረጉ ነው ወይ ደግሞ ውብዬ ተባብራ ከናሂ ጋር ከሌሎቹ ጋር ናሂን ፕራንክ እያደረጉት ነው ማለት። በዚህ ልክ ስልክ ቁጥር ተመሳስሎ ብር እውነት ልካ ቢሆን ይችላል። ስልክ ቁጥር የራሴ ነው ብሎ ካመነ ኦሬዲ ናሂ ብር በልቷል ማለት ነው። የናሂ ምግባር ደግሞ ይሄ አይደለም ጋይስ። እና ገና በሁለት ቪዲዮ እንደዚህ መሞለጭ የጀመራችሁ እርግጠኛ ነኝ የፕራንኩ ፍጻሜ ድረስ በቃ ልጁ ልብሱ ተገፎ ቆዳው ተገፎ ወደ አጥንቱ ነው የምትገቡት። አይ ስምንተኛው እናንተም ተንጫጩ፣ እኛም በኮሜንት እንንጫጫለን። ዩቲዩበርና ኮሜንታተር ጦርነትና ጦር ሜዳ ተዛምተናል። በቃ አሁን ያልተደባደበ ማን ነው? የለም እኮ ደግሞ በዚህ ሳምንት በተለይ የባሰ ነው የጠና ነው ማለት ነው። በቃ ድብድብ ብቻ ነው የምታዩት እንዳለ ማለት ነው። አደራጅቼ ባመጣቸው ጥቃቅንና አነስተኛ የስራ ማዕከል ነው የሚሆኑት። ያልተደባደበ የለም ማለት ነው። እና አይዟችሁ የናሂ የውብዬ እነዚህ የመንትዮች ደጋፊዎች ይሄዱ። ልጅቷን ግን ሳላደንቅ ማለፍ አልፈልግም። ምርጥ ካራክተር ተጫዋች ናት። በእርግጥ ግን ትልቅ ትምህርት አለው ይሄ ነገር ማለት ነው። የብዙዎቻችን የሴት እህቶቻችን ህይወት እንደዚህ ነው እየተበላሸ ያለው። አገባሻለሁ፣ ወደፊት አብሬሽ እኖራለሁ በሚል ብሯን ልካ ሀገር ስትገባ እሷ ግብቶ ወልዶ የሚጠብቃት የብዙዎቻችን አይደለም። በፍቅር ቀርቶ በትዳር ደረጃ ራሱ ትዳር ይዘው በስነ ስርዓት በጋብቻ በቤተሰብ ተጋብተው ልጅ ወልደው ብዙ እህቶቻችን ወደ አረብ ሀገር ይመጣሉ። ከዛ እዚህ ከመጡ በኋላ መቼም ባል ነው ልጆቼ ናቸው በሚል ሁሉም ገንዘባቸውን የሚልኩት ለዛ ባል ለተባለ ወንድ ነው። መጨረሻ ላይ ሲሄዱ ግን ወንድ ልጅ በባህሪው በተፈጥሮ እንደ ሴት ታጋሽ አይደለም። በቃ አንድ ቀን ብቻውን ማደር አይችልም ያኔ እና በቃ ይሄዳል ሌላ ገብቶ ይጠብቃል። ወይስ ደግሞ ይሄ ሞላ የተረፈ ቆይ ትንሽ ልስራ እያለች እድሜዋን ትጨርሳለች። ስትሄድ ግን አግብቶ ወልዶ በራሷ ቤት ቅብርር ብሎ ይጠብቃታል። ይሄ የብዙዎች እህቶቻችን ህይወት ነው። ስለዚህ አሁን እዚህ ላይ እየተሰራ ያለውን ነገር ስድብ ብቻ ሳይሆን እንደ ትምህርት አድርጋችሁ ውሰዱት። በጣም አስተማሪ ነገር አለው እውነት ለመናገር ማለት ነው። የናሂን እንትን ወክለው የሚኖሩ ብዙ ወንዶች አሉ፣ ስግብግቡ ስራ አጥ ወጣቶች ማለት ነው፣ ሌቦች። እንዲሁም ደግሞ ልጅቷንም ደግሞ ስደት ላይ ይሄ ከስደት የተመለሰችው ደግሞ ስታዩት እሷም ላይ በሷ ቦታ ብዙ ሴቶች የሚያለቅሱ አሉ። ስለዚህ ይሄ አስተማሪ ነገር አለው። መጥፎውን ነገር ብቻ ሳይሆን ጥሩን ነገር ለማየት ሞክሩ። ቪዲዮ ላይክ፣ ሰብስክራይብ አድርጉ። ወዳችኋለሁ። አዲስ ነገር ሲኖር እመለሳለሁ። መልካም ጊዜ ይሁንላችሁ። ቻው ቻው።